የአባቱን ቀብር ሳይፈጽም ሬሳ አጋድሞ በሐዘን ስብራት ላይ እንዳለ ፈተና የተቀመጠው ተማሪ የብዙዎችን ትኩረትና ቀልብ መሳብ ችሏል። እንደምን ሰነበታችሁ የዩቲዩብ ቻናላችን ቤተሰቦች። ቻናላችን አቤ ስታር አስተማሪ፣ አዝናኝና ወቅታዊ የሆኑ መረጃዎችን በመዳሰስ የራሱን ምልከታ ወደ እናንተ የሚያጋራ የዩቲዩብ ቻናል ነው። ታዲያ ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውንም ላይክ አድርጋችሁ ጀምሩት። ነገሩ እንዲህ ነው። በሀገራችን ኢትዮጵያ በሲዳማ ክልል ቡርሳ ሁለተኛ ደረጃ ትምህርት ቤት ውስጥ የ12ኛ ክፍል ሀገራዊ ፈተናን እየወሰደ የሚገኘው ተማሪ መለስ ወርቁ እጅግ ልብ ሰባሪ በሆነ አጋጣሚ ውስጥ ያሳየው ጽናትና ቁርጠኝነት የብዙዎችን አድናቆት ማግኘት ችሏል። ታዲያ ተማሪው የአባቱን የቀብር ስነ ስርዓት በሚፈጸምበት ዕለት የአባቱን የመጨረሻ ቃልና ምኞት ለማክበር ሲል አስከሬን ቤት አስቀምጦ በፈተና አዳራሽ ለመገኘት ወስኗል። እጅግ ድርብርብ ሐዘን፣ እጅግ ድርብርብ መልእክት፣ እጅግ ድርብርብ ፈተና። የአባት ሞት፣ በዛው ላይ የሙት የኑዛዜ አደራ። የአባት ከልብ የማይጠፋ ያደራ ቃል። ይህንን ቃል ለመፈጸም ደግሞ የአባትን አስከሬን አስቀምጦ ለቃሉ ታምኖ ስሜትን ዋጥ እምቅ አድርጎ የአባቱን ያደራ ቃል አክብሮ መገኘት። ይህ ወጣት ከባድ የሐዘን ጫና እያለበት ለቅሶውን ከፈተና በኋላ ለመድረስ ያሳለፈው ውሳኔ ለአባቱ ያለውን ፍጹም ጥልቅ ፍቅር እንዲሁም ክብር፣ ለትምህርቱ ያለውን ደግሞ ትልቅ ዋጋ ያሳየበት አጋጣሚ ሲዘከር ሲደነቅ ይኖራል። በከፍተኛ የስነ ልቦና ስብራትና ጭንቀት ውስጥ ሆኖ ይህንን ወሳኝ የህይወት ምዕራፍ ለመሻገር የቆረጠውን ይህንን ተማሪ የዚህን ድንቅ ልቦና ባለቤት የሆነ ተማሪ በአቅራቢያው የሚገኝ ማንኛውም ግለሰብ ወይም ድርጅት ከጎኑ በመቆም ሁለንተናዊ ድጋፍ ሊያደርግለት እንደሚገባ ማስገንዘብ፣ ማስረዳት፣ ማሳሰብ እንወዳለን። እኛ በአቤ ቻናል ስም ለተማሪ መለስ ወርቁና ለቤተሰቦቹ መጽናናትንና ብርታትን እየተመኘን ለሟች አባቱ ደግሞም የዘላለም እረፍት እንመኛለን። ተማሪውም በመጪው ቀጣይ ህይወቱ የአባቱን ምክር ሰምቷልና ነገሮች ሁሉ የተደላደሉ ምቹና ሰላማዊ እንዲሆኑለት ከልብ እንመኝለታለን። የዛሬውን በዚሁ እናበቃለን። ሰላም ለዓለማችን፣ ሰላም ለሰው ልጅ ሁሉ ይሆን።